ልጄ ረጅም ሰዓት ተቀምጦ ያነባል ታነባለች ግን ውጤታማ አይደለችም ለምትሉ ወላጆች ምክንያቱንና መፍትሄዎቹን ላጋራችሁ። ሰላም ጸምረ ነኝ በማይንድ ሞርኒንግ የልጆች ክህሎት አሰልጣኝ። በተለይ ከ11 ከ12 እድሜ በታች ያሉት ነው ምነግራችሁ። ከ12 እድሜ በላይ ያሉት እንደ እድሜያቸው ምክንያታቸው ስለሚለያይ ማለት ነው። በመጀመሪያ ማወቅ ያለባችሁ ረጅም ሰዓት መቀመጡ አይደለም ነጥቡ። ማወቅ ያለባቸው የራሳቸውን የመማሪያ መንገዳቸውን ያውቃሉ ወይ? ሁለተኛ የጥናት ዘዴና የንባብ ዘዴ አላቸው ወይ? ሶስተኛ የተመጣጠነ የጨዋታና የጥናት ሰዓት አላቸው ወይ ነው። እንዴት መሰላችሁ? ልጆች በተለያየ መንገድ ነው የሚማሩት። አንዳንዱ በመንካት፣ በመስማት፣ በማየት፣ በመሳሳት፣ በመሞከር፣ እንደ አስተማሪ አክት በማድረግ፣ በመጠየቅ በተለያየ መንገድ ይማራሉ። ስለዚህ ከልጆቻችሁ ጋር ቁጭ በሉና ተወያዩ። ስታወሩ ስትነጋገሩ በመንገድ ሲማሩ ደስ እንደሚላቸው፣ እንደሚገባቸው፣ እንደሚያስታውሱ እንደሚረዱ ታዩታላችሁ ማለት ነው። 2 ልጅ 3 ልጅ ቢኖራችሁ የሶስቱም ልጆች የተለያየ ሊሆን ስለሚችል ይህንን ቁጭ ብላችሁ በመነጋገር ፋይንድ አውት ማድረግ ትችላላችሁ። ከዛ በኋላ የልጆች የራሳቸውን የመማሪያ መንገዳቸውን ከተረዳችሁ ካወቃችሁ በኋላ 2ም 3ም ሊሆን ይችላል። ከዛ በመነሳት የጥናት ዘዴያቸውን ማዘጋጀት መስራት ትችላላችሁ ማለት ነው። አንዳንዱ እንደ አስተማሪ አክት እያደረገ ማንበብ የሚቀናው ልጅ ከሆነ ቦርድና ማርከር አድርጋችሁለት ራሱን እያስተማረ መማር ይችላል ማለት ነው። በመንካት የሚማር ልጅ ከሆነ ኖት እያወጣ እያሰመረ ሊያጠና ይችላል ማለት ነው። ስለዚህ ይህንን ማወቅ በጣም ወሳኝ ነገር ነው። ከዛ ደግሞ የተመጣጠነ የጨዋታና የንባብ ሰዓት ደግሞ ያስፈልጋል። በተለይ ፈጣን አክቲቭ የሚባሉ ልጆች ወደ ጨዋታ ሳይድ የሚያደርጉ ልጆች ከሆኑ እኩል የማንበቢያ ሰዓትና እኩል ጨዋታ ሰዓት ያስፈልጋቸዋል። አለበለዚያ ትምህርቱን እየጠሉ እየተሰላቹ ጨዋታ ብቻ እየወደዱ ይሄዱብናል ማለት። ስለዚህ እኩል የጨዋታ ሰዓት እኩል የንባብ ሰዓት ስናደርግላቸው እድሜያቸው እየጨመረ ሲሄድ ሞር ወደ ጥናቱ ወደ ትምህርቱ ሳይድ እያደረጉ ጨዋታ ከውስጣቸው እየወጣ ይሄዳል ማለት ነው። ሁለተኛ ወሳኝ ነገር ደግሞ በጫና ውስጥ ያሉ ልጆች ናቸው። ስድብ፣ ቁጣ፣ ወቀሳ ጫና ውስጥ ያሉ ልጆች አእምሯቸው ስታክ ያደርጋል። ኔጌቲቭ ሀሳብ ውስጥ ይገኛሉ። አእምሯቸው ፕሮሰስ የማድረግ አቅሙ ስለሚቀንስ ረጅም ሰዓት ተቀምጠው እንኳን ቢያነቡ የገባቸውን ነገር አውጥተው ለመናገር ይቸገራሉ። በዚህ ምክንያት ፈተና ላይ አስታውሰው ፈተናን የመስራት አቅማቸው በጣም ይቀንሳል ማለት ነው። ስለዚህ እንዲህ አይነት ሁኔታ ውስጥ ያሉ ልጆችን የመጀመሪያ መረዳት ያስፈልጋል። ወላጅም ጫናውን መቀነስ ይጠበቅበታል። ከዛ አእምሯቸው ነፃ እንዲሆን ካሉበት ጫና እንዲወጡ የራሳቸውን የመማሪያ መንገድ እንዲያውቁ የጥናት ዘዴ እንዲኖራቸው በማገዝ ቀስ እያልን ወደ ሲስተም ውስጥ መክተት እንችላለን ማለት ነው። ስለዚህ በዚህ መንገድ ውጤታማነታቸውን መጨመር ይቻላል ማለት ነው።